ሰላም እንዴት አላችሁ? ይህ የአማርኛና የእንግሊዝኛ ቋንቋ የምትማሩበት የዩቲዩብ ቻናል ነው። ዛሬ የምንመለከተው የአማርኛ ፊደላት ከሀ እስከ ለ ድረስ ያሉትን እንመለከታለን። በፊደላቱም ደግሞ ቃላቶችን የምንመሰርት ይሆናል ማለት ነው። እያንዳንዳቸውን እልላችኋለሁ አብረን እያልን ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ። አሁን ደግሞ ፊደላቱን በዚህ መልኩ ካየን በእያንዳንዳቸው ደግሞ አጫጭር ቃላቶችን የምንመሰርት ይሆናል ማለት ነው። ቃላቶችን እንግዲህ ሆሄያቱን ከሆሄያት ጋር በማገጣጠም መመስረት እንችላለን። ከሀ እንጀምራለን። ሀ ሀሳብ፣ ሀ ሀብት፣ ሀ ሀገር፣ ሁ ሁለት፣ ሁ ሁኔታ፣ ሁ ሁከት፣ ሂ ሂሳብ፣ ሂ ሂጅ፣ ሂ ሂጃብ፣ ሀ ሀሴት፣ ሀ ሀላፊ፣ ሀ ሀብታም፣ ሄ ሄክታር፣ ሄ ሄደች፣ ሄ ሄሎ፣ ህ ህብር፣ ህ ህዝብ፣ ህ ህብረተሰብ፣ ሆ ሆቴል፣ ሆ ሆድ፣ ሆ ሆምላንድ፣ ለ ለገሰ፣ ሉ ሉል፣ ሊ ሊጥ፣ ላ ላም፣ ሌ ሌትር፣ ሎ ሎሚ፣ ሀ ሀመር፣ ሁ ሁኔታ፣ ሂ ሂሳብ፣ ሃ ሐምሌ፣ ሄ ሄኖክ፣ ህ ህግ፣ ሆ ሆምጣጤ። ከዚህ ቀጥለን ደግሞ የምናያቸው በመቤቶች ሶስት ቃላቶችን የምንመሰርት ይሆናል። ከመጀመረን ማለት ነው። መ መሰላል፣ መ መርፌ፣ መ መጋዝ፣ ሙ ሙዝ፣ ሙ ሙሉ፣ ሙ ሙክት፣ ሚ ሚጥሚጣ፣ ሚ ሚዛን፣ ሚ ሚዶ፣ ማ ማርክ፣ ማ ማሳ፣
ማ ማስተዋል ሜ ሜትር ሜ ሜሮን ሜ ሜላት ም ምስር ም ምክር ም ምስጢር ሞ ሞፈር ሞ ሞርታር ሞ ሞት። እነዚህ ከሀ ጀምሮ እስከ መ ያሉ የአማርኛ ፊደላት ናቸው። እናንተም ሌሎች ቃላቶችን በመመስረት እንድትለማመዱ ጋብዛችኋለሁ። በቀጥታ መማር የምትፈልጉ ከታች ባለው ስልክ ደውሉ። ቻው